እቴ ሰርግሽ ዕለት ጥሪው ደርሶኛል ነው ያለው ጸጋዬ እሸቱ። አትሊስት ምን አለበት መጥሪያ እንኳን ብትልኩላቸው ለነኛ ለምስኪኖች፣ ለማዳም ቅመሞች፣ በየሀገሩ ለተሰደዱ እጮኞቻችሁ፣ ገርል ፍሬንዶቻችሁ፣ ሚስቶቻችሁ በአደባባይ ክህደት አይከብድም? አንዳንድ ወንዶች እነሱ እዛ እሳት ላይ ይጣዳሉ፣ እናንተ እዚህ ሴት ታማርጣላችሁ። ለነገሩ እናንተ ምን ታደርጉ? እናንተን የምታገባ አግብተህ ታውቃለህ ሆይ ጓደኛ አለ ሆይ ሳይሉ ሰፍ ብለው እናንተን የሚያገቡ ሴቶች። ኧረ ተው፣ ኧረ ተው፣ ኧረ ተው። እንግዲህ እህታችን ናት። ቤተሰብ ተይ እያለኝ አገባሁት አለች። ገባው፣ ወዲያው ወለድኩለት። 11 ወር ልጄን ጠረኑን ሳልጠግብ ነው አለች። ካልሄድሽ ብሎ ጥር አድርጎ ወደ አረብ ሀገር የላከኝ። እየሰራሁ ልካለው አዝማሚያው አላመር ሲለኝ መላኬን ሳቋረጥ ነው አለች። ከአንዳንድ ድሮ ያለች ትሁን አላቅም፣ አዲስ የያዛት ትሁን አላቅም፣ አግብቶ እስክሮል ሳረግ ነው አለች። እነሱ እሳት ላይ ይጣዳሉ። ኖቶሌ አረብ ሀገር ሴቶች፣ ኖቶሌ ማዳም ቅመሞች በየስደቱ ተንከራተው እናንተን ለማኖር ገንዘብ ለመላክ ዋጋ እየከፈሉ እናንተ እዚህ ሴት አማርጣችሁ ታገባላችሁ። ኧረ ተው፣ ኧረ ተው፣ ኧረ ተው። በምድር የእግዚአብሔርን ቅጣት ባትቀበሉ እንደ የሰማይ ቤታችሁን አስቡ ባካችሁን። ሲኦል ውስጥ ነው የምትገቡት። ክህደት መጥፎ ነው። እባካችሁ የሴቱን ልብ አትስበሩ። እባካችሁ አንዳንድ ወንዶች ፕሊዝ። እንግዲህ ለእህታችን በርቺ ነው የምንለው። ኢማጂን የ11 ወር ልጅ አጠገቧ አለ። እሱ አግብቶ ማግባቱን እንኳን ሳትሰማ እንደኛው ፀሐይ የሞቀውን ሶሻል ሚዲያ ላይ ሰው የተቀባበለውን ዜና አይታ ይሄው አሁን በቃ እበጅ ሁሉ እያለኝ ነው። እንደውም እህቱ ራስሽን ጠብቂ፣ በኋላ አብደሽ በወንድሜ እንዳታላክኪ ብላለችኝ አለችኝ። ያሳዝናል፣ ያሳፍራል። እባካችሁ ወይ ኦፊሻሊ ከፈታችሁ በኋላ አግቡ ፕሊዝ። የሰው ልብ አትስበሩ ወንዶች፣ እባካችሁን ነው የምለው። ወዳችኋለሁ ባይ